ሶስተኛው ፕሮጀክታችን ስያሜው ቢላል ሐበሺ መንደር ሆኖ የዓለም አቀፍ ወይም በአፍሪካ ደረጃ የሙስሊሞች ሙዚየም እና የባህል ማዕከል ነው የሚሆነው። ይሄ ትልቅ ግዙፍ ማዕከል ነው። ኢትዮጵያ በዓለም በጉልህ በወርቃማው ስሟ የተጻፈ በኢስላሚክ ታሪክ ላይ በቁርአንም በሐዲስም በተለያዩ እስላማዊ ሰነዶች ስሟ በጉልህ የተጻፈ ሀገር ናት። ነቢዩ በሐዲሳቸው የገለጿት ሀገር ናት። የተለያዩ ሰሃባዎች ኡሙ አይመንን፣ ቢላል ሐበሺ ሌሎችንም ጨምሮ ኢትዮጵያዊ እንደሆኑ የተረጋገጠላት ሀገር ናት። ነጃሺን በትልቁ ዓለም በሚያውቀው ልክኛ በአግባቡ ቦታና በሚመለከተው ልክ አላስተዋወቅነውም። ምንም በማያሻማ መንገድ በነቢዩ አንደበት ሰለላሁ ዐለይሂ ወሰለም አርዱል ሲድቅ ወይም መሊከል አድል የእውነት ምድር ወይም ፍትሃዊ መሪ ተብሎ የተገለጸ ሀገር የለም። ኢትዮጵያ ሙስሊሞች በዚህ ሀገር ፖለቲካ፣ ከተማ ምስረታ፣ ንግድ፣ ባህል፣ አኗኗር፣ የንግስና ስርዓት፣ የከተሞች ምስረታ፣ የእርስ በርስ በሰላምና በፍትህ መኖር ምሳሌዎች ነን። ሀገራችን ካላት ታሪካዊ መገለጫ ሀብቶች ተፈጥሯዊም ሆነ ሰው ሰራሾቹ መገለጫዎች ውስጥ ዋነኛውን ጉልሁን ቦታ እንወስዳለን። ሐረርን የሚያክል ከተማ ምስራቅ አፍሪካን ያሰለመ ከተማ መስርተናል። ባሌን የሚያክል ትልቅ የእስልምና እውቀት ማዕከል መስርተናል። አርሲ ውስጥ ከ700 ከ800 ዓመት በፊት ጀምሮ እስላማዊ ትልልቅ ዩኒቨርሲቲዎች ነበሩን። ወሎ ላይ ለዘመናት ለብዙ መቶ ዓመታት እስላማዊ እሳቤዎችን፣ እስላማዊ እውቀቶችን፣ እስላማዊ ስልጣኔዎችን አስፋፍተናል። የሸዋ ስልጣኔ የይፋት ስልጣኔ የኛ ነበረ። ቤኒሻንጉል ላይ የሻህ ወጀሌ ኢትዮጵያ በኩራት የመሰረተቻቸው ተቋማትና ድርጅቶች ሲመሰረቱ ገንዘብ በማዋጣት ወርቅ በመስጠት ትልቁን ሚና ተጫውተዋል። ሊግ ኦፍ ኔሽን ላይ ኃይለሥላሴ ሄደው ከጣሊያን ጋር ሲከራከሩ የክርክሩን ጠበቃ ያቆሙት ገንዘቡን የሰጡት ሻህ ወጀሌ ናቸው። ከተማው ሲመሰረት፣ ንግድ ሲቋቋም፣ አገር ሲቀና፣ አገር ሲቃና በመላው ኢትዮጵያ በሁሉም አካባቢ የሙስሊሞች አስተዋጽኦ እጅግ ከፍተኛ ነው እና ኢስላም ከዋሸ ቀኑ ተበላሸ፣ ኢስላም ካልዘነ ቀኑ አዘነበለ እስኪባል ድረስ አያቶቻችን፣ አባቶቻችን፣ እናቶቻችን በዚህ ሀገር ላይ በሐቅ በቀጥታ ነግዶ መለወጥ ሰርቶ መለወጥን አሳይተዋልና ይህንን ሁሉ ያለንን ታሪክ ያለንን የጽሁፍ የብዙ ዘመን በእጅ የተጻፉ ቁርአኖች፣ ኪታቦች፣ እውቀቶች፣ ሀብት፣ የባህላዊ ሕክምና ሀብትን ለልጆቻችን የምናስተዋውቅበት ዓለም መጥቶ ስለ ኢትዮጵያ ሙስሊሞች ስለ ኢትዮጵያ ለማወቅ ጥናትና ምርምር የሚያደርግበት ዲዛይኑ በጣም በሚያምር ሁኔታ ተዘጋጅቷል። እንደምታዩት ዲዛይኑ ጡሌ ነው። ጡሌ ወይም ቅል ወይም ቆሬ ይባላል በኢትዮጵያ አካባቢ። ይሄ ደግሞ ከጥንት ጀምሮ ለብዙ ሺህ ዓመት በመላው ኢትዮጵያ ሰዎች ለውድዋ ለትጥበት የሚገለገሉበት ኢስላማዊ ብራንድ ነው። በመላው አፍሪካም ቅል ካላባሽ ይባላል። በመላው አፍሪካ በሁሉም አካባቢዎች ጠንካራ ተፈጥሯዊ የሙስሊሞች መገልገያ ከቤት የማይጠፋ መገልገያችን ነው። ዛሬ ማንቆርቆሪያ ወይም መህረጅ ወይም እብሪክ መጥቶ ሳይተካው። ስለዚህ ሁላችሁም እዚህ ይሄንን የምትሰሙ በልጆቻችሁ ስም፣ በቤተሰቦቻችሁ፣ በጓደኞቻችሁ፣ በወዳጆቻችሁ ስም የዚህ ኸይር ስራ ተሳታፊ ሁኑ። ኑ ወደ ደግነት ኑ። በጋራ የኢትዮጵያን ታሪክ በመላው ዓለም የሚታወቅ ታሪካችንን በልኬቱ እናስቀምጥ። ለልጆቻችን ነገ ትልቅ አሻራ እናኑር። ወሰላሙ አለይኩም ወራህመቱላሂ